የትግራይ ክልላዊ መንግስት የገጠር መሬት አስተዳደርና አጠቃቀም አዋጅ ላይ አሁን በአዲስ በመስተዳደር ምክር ቤቱ በተገቢው መንገድ ታይቶ በክልላችን ምክር ቤት በተከበረው ምክር ቤት የጸደቀውን ማሻሻያ የተደረገበትን አዋጅ ለሕዝባችን በተለይ ደግሞ የገጠር መሬት ተጠቃሚዎች ባለይዞታዎች ይህን አዋጅ በተገቢው መንገድ ያውቀው ተገቢው ድጋፍ እና ተግባራዊ እንቅስቃሴ እንዲያደርጉ 252/2009 አዋጅ የአማራ ክልል የገጠር መሬት አስተዳደርና አጠቃቀም አዋጅ ሆኖ እየሰራንበት ያለንበት ሁኔታ የነበረው ይህ አዋጅ ቀደም ብሎ የተዘጋጀ ከመሆኑ ጋር ተያይዞ ብዙ ጉዳዮችን አሁን ካለው ነባራዊ ሁኔታ ጋር ባለመያዙ እንደ ሀገርም ብዙ ጉዳዮች በተለይ የገጠር መሬት የመጠቀም መብትን እንደ ሀገር ተመሳሳይ ከማድረግ አኳያ አዲስ አዋጅ ተዘጋጅቷል። ከዛ ተነስቶ በክልላችንም ያለውን አዋጅ ለማሻሻል ተሞክሯል። እንግዲህ ይህን አዋጅ ለማሻሻል ገፊ ምክንያቶች ምንድናቸው የሚለውን ማየት በጣም ይጠቅማል። የመጀመሪያው እና ዋናው የአርሶ አደራችን የኑሮ ደረጃ አሁን ከደረስንበት ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ እድገት ጋር ማራመድ እንዲቻል እንዲሁም የአርሶ አደሩና የከፊል አርብቶ አደሩ በመሬቱ ይዞታው ላይ ያለውን የንብረት መብት ይበልጥ ለማጠናከር የተሻሻለ የገጠር መሬት አስተዳደርና አጠቃቀም ስርዓት መዘርጋት አስፈላጊ በመሆኑ ነው። አንዱ ገፊ ምክንያት ይሄ ነው። ሁለተኛው የገጠር መሬት ምዝገባ መረጃን ጥራቱን በጠበቀ መንገድ ለማደራጀት እና በዚህ መሰረት ለተጠቃሚው አርሶ አደር ይህን መጠቀም የሚያስችል የተለያዩ የህግ ማዕቀፎች እና ባለይዞታዎችም በዚህ ረገድ የይዞታ ዋስትናን በማጠናከር በተፈጥሮ ሀብት ጥበቃና አጠቃቀም ላይ ጉልህ አስተዋጽኦ እንዲኖር ይህን ታሳቢ ተደርጎ ማሻሻል በጣም አስፈላጊ ነው። በፌዴራል አዋጁ ጋር የሚጣጣም ህግ ክልሎች ያወጣሉ ብሎ 13/24/2016 ደንግጎ አልፏል። ከዚህ አኳያ የእኛም ክልል በዚህ መሰረት አሁን የክልሉ የመንግስት አስፈጻሚ ተቋማት እንደገና መልሶ ማደራጀት ስልጣንና ተግባር አዋጅ ቁጥር 300/2017 ለመሬት ቢሮ ይህን ስልጣን የሰጠበት እና ከፌዴራሉ ጋር የተጣጣመ ግን ደግሞ የክልሉን ነባራዊ ሁኔታ የዋጀ አዋጅ ማዘጋጀት አስፈልጓል። እንግዲህ በፌዴራል ህገ መንግስቱ ለክልሎች በሰጠው መሬትና ተፈጥሮ ሀብቶችን የማስተዳደር ስልጣን እና ይሄ ደግሞ በፌዴራል መንግስት የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር ይሄ በግልጽ የተደነገገ ነውና ይህን መሰረት አድርጎ የወጣ እንደሆነ ግንዛቤ እንዲያዝ ፈልጋለሁ። ከዚህ አኳያ ይህ አዋጅ በተለያየ መንገድ የፌዴራሉ አዋጅ ሲወጣ ረቂቅ አዋጁ የፌዴራሉ ሲወጣ የፌዴራሉ አዋጅም ከወጣ በኋላ በየደረጃው ያለው የህብረተሰብ ክፍል በተገቢው መንገድ ውይይት አድርጎበታል። ከኛ ክልል አኳያ አሁን በተዘጋጀው በጸደቀው የፌዴራሉ 13/24/2016 አዋጅ ላይ መላ የክልላችን አርሶ አደሮች ቀበሌ ድረስ ተሳትፈዋል። አዲሱን በቅርቡ የጸደቀውን አዋጅ ስናሻሽል በርካታ ባለድርሻ አካላት በዚህ ላይ ውይይት አድርገዋል። ዩኒቨርሲቲዎች፣ ተመራማሪዎች፣ የሲቪክ ማህበራት፣ የህግ ምርምር ተቋማት፣ ሌሎች ጉዳዩ የሚመለከታቸው ቁልፍ እና ባለድርሻ አካላት የተሳተፉበት ነው። ከፌዴራሉ የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 13/24/2016 ጋር በተገቢው መንገድ እንዲጣጣም ግን ደግሞ የክልላችን ነባራዊ ሁኔታ የወቅቱን ሁኔታ የዋጀ እና በሚቀጥሉት 10 ዓመታትና ከዛ በላይ ማስኬድ የሚችል ታስቦ የተዘጋጀበት ሁኔታ እንዳለ ማየት ይቻላል ማለት ነው። ስለዚህ ከዚህ በፊት በስራ ላይ የነበረው 252/2009 የነበሩ ጉድለቶችን
በተገቢው መንገድ ቀምሮ የዚህ አዲሱ አዋጅ ክፍተቶችን ለይቶ የዚህ አዲሱ አዋጅ አካል አድርጎ ብዙዎቹን ጉዳዮች፣ ጥያቄዎች ለመመለስ ጥረት የተደረገበት ነው። ከዚህ በፊት ያልሰጠውን ሰፊ ሽፋን ለገጠር መሬት ባለይዞታው የሰጠ ነው። ይሄ ከዛ በፊት ያልነበረ ነው። በተለይ አርሶ አደሩ ያልተገደበ የይዞታ መብት የሚሰጥ ለአርሶ አደሩ እንደሆነ ይህ ማለት አርሶ አደሩ መሬቱን ለልጆቹና ላመነበት ማንኛውም ሰው በስጦታ ማስተላለፍ የሚችልበት ስርዓት የተዘረጋበት ነው። ይሄ ከዚህ በፊት የስጋ ዝምድና እንደዚህ የሚሉ ጉዳዮች አሁን ላመነበት ለመስጠት እድል የሰጠበት ለልጆቹና ለስጋ ዘመዶቹም ከዚህ በፊት በነበረው መሰረት በፍትሐ ብሔር ሕጉ በተቀመጠው መሰረት በውርስ ማስተላለፍ የሚቻልበት ሁኔታ እንዳለ ማየት ይቻላል። ከዚህ አኳያ የገጠር መሬት ባለይዞታው በመሬቱ መጠቀምን፣ ማከራየትን፣ ለጋራ አራሽ መስጠትን፣ በዕዳ ዋስትና የማስያዝን፣ ከባለ ሀብት ጋር በጋራ ማልማትን፣ በመሬቱ ላይ የተፈራን ቋሚ ንብረት በሽያጭ ማስተላለፍን ይሄ ከዚህ በፊት ያልነበሩ ጉዳዮች ናቸው። ኩታ ገጠም ማድረግን፣ ይዞታን ማቀራረብን፣ በኩታ ገጠም ማረስን አስተዳደራዊ ወሰን የማይገድበው የመለዋወጥ መብትን በሰፊው ሰጥቷል ማለት ነው። ይሄ አስተዳደራዊ ወሰን ማለት አማራ ክልል ያለ አርሶ አደር ካጎራባችሁ የኦሮሚያ ክልል አርሶ አደር መሬትን መለዋወጥ ይችላል ማለት ነው። ከወረዳ ቀበሌ ብዙ እድል ያልሰጠ ነበር ከዚህ በፊት። አሁን ቀበሌ ከወረዳ ወረዳ፣ ከወረዳ ዞን፣ ከዞን ዞን ገደብ በሌለው አግባብ ክልልም ይሄን እድል የሰጠበት ሁኔታ እንዳለ ማየት ይቻላል። ሌላው የሴቶች የህፃናት ተጋላጭ ህብረተሰብ ክፍሎችን የመሬት ይዞታ መብት በማረጋገጥ በኩልም ሙሉ የህግ ከለላና ሽፋን እንዲሰጥ አድርጓል። በተለይ ከዚህ ከአቅመ ደካሞች ከሴቶች ጋር ተያይዞ ኃላፊነት ወስዶ እንደ ሀገር የሴቶች ህፃናት ማህበራዊ ጉዳይ ሚኒስትሪ የሚከራከርበት በእኛ ክልል ነባራዊ ሁኔታ ደግሞ የፍትህ ቢሮ ኃላፊነት ወስዶ በዚህ ላይ መብታቸው በሚጣስበት ሰዓት መብታቸውን የሚያስከብርበት እና ለዚህ ትልቅ ከለላ የሰጠበት ነው። ሴቶች፣ አቅመ ደካሞች፣ አረጋውያን በተለይ ድጋፍ የሚሹ የህብረተሰብ ክፍሎች እንደ ማንኛውም አርሶ አደር በገጠር ይዞታቸው ላይ ማግኘት የሚገባቸውን መብት እንዲያገኙ ሙሉ እውቅና ድጋፍ የሰጠበት ነው። ይሄ በፋይናንስም በተለያየ መንገድም በዛ ደረጃ የሚታይ ነው። በተለይ ከሴቶች አኳያ በትዳር ውስጥ ያለች ሴት በጋራ ይዞታዋ ላይ ከትዳር አጋሯ ጋር ተመሳሳይ መብት እንዳላት በሞት ወይም በፍች ጉዳይ ውስጥ ይሄ ሁኔታ ቢፈጠር በትክክል ህጋዊ በሆነ መንገድ እኩል ክፍፍል ዋስትና እንደሚኖራት ያረጋገጠበት ሁኔታ እንዳለ ማየት ይቻላል። ሌላኛው ወጣቶች እና አዲስ መሬት ጠያቂዎች የነሱን መብትም ግምት ውስጥ አስገብቷል። ይሄ አዋጅ በገጠር በግብርና ለማሰራ መሰማራት የሚፈልጉ ወጣቶች ተደራጅተውም ሆነ በተናጠል የገጠር መሬትን በጊዜያዊነት ወይም በቋሚነት ያለ ገደብ መብት እንዲያገኙ እድል የሰጠ ነው። ከዚህ በፊት በጊዜያዊ ነበር እና በኋላ ሽግግር ያደርጋሉ እንደዚህ አይነት የሚሉ እንትኖች ነበሩ። አሁን ከዛ በላይ ይህን እድል ሰጥቷል። ይሄ ማለት መሬት ለወጣቱ እናከፋፍላለን ወይም ሽግሽጋለ ለማለት አይደለም። በዛ ወረዳ በዛ ቀበሌ ነፃ መሬት ካለ ወይ የሞተ ከዳ የምንለው ባለቤት የሌለው መሬት ካለ ከዛ አካባቢ ያሉ ወጣቶች ተደራጅተውም ሆነ በተናጠል መብታቸውን የሚያረጋግጡበት ስርዓት ተዘርግቷል ማለት ነው እንጂ መሬት ስር ነቀል በሆነ መንገድ ሽግሽግ ይካሄዳል ማለት አይደለም። አዳዲስ መሬት ሲኖር ነው ይሄ ኦፕሽናል አርጎ ያመጣበት ነው። በተለይ ከሶስተኛ ወገን ነፃ የሆነ መሬት ከክፍፍልና አስተዳደርን በግልጽነት ለማስተዳደር መርሆችና አሰራሮች በቀጣይ በደንቦች በመመሪያዎች ይወጣሉ።
እሱን መሰረት አድርጎ ወጣቶችና አዲስ መሬት ጠያቂዎች በፍትሃዊ በሆነ መንገድ የሚስተናገዱበት ስርዓት እንዳለ እና በዚህ ረገድ ያሉ ግጭቶች፣ አለመግባባቶች ካሉ እነሱን መፍታት የሚያስችልበት ሁኔታ እንዳለ ማየት ይቻላል ማለት ነው። ከዚህ አኳያ በበቂ ሁኔታ ያለማ መሬትን በመለየት በግብርና ልማት ለሚሰማሩ ወጣቶች በህጋዊ መንገድ መስጠት እንደምንችል በዚህ ረገድ የታየ እንደሆነ ለማመላከት ነው። ሌላኛው ዘላቂ የገጠር መሬት አስተዳደር እና አጠቃቀም ስርዓትን በማስፈን የክልላችን ዘላቂ ኢኮኖሚ እድገት የሚያረጋግጥ የመሬት አስተዳደርና አጠቃቀም ስርዓትን ግምት በማስገባት ይሄ አዋጅ በሰፊው ሄዶበታል። በዚህ ረገድ መሬት ከዚህ በኋላ በአጠቃቀም እቅዱ መሰረት በፕላኑ መሰረት ነው መጠቀም የሚቻል። በዘፈቀደ መሬት መጠቀም አይቻልም። በዚህ ረገድ በርካታ ድንጋጌዎችን በፍትሐ ብሔር በወንጀል እንዴት እንደሚጠየቅ ባለይዞታው ወይም ተጠቃሚው በግልጽ ያስቀመጠበት ሁኔታ እንዳለ ማየት ይቻላል። ሌላኛው የገጠር መሬት አስተዳደር ተቋማትን ወይም ይሄ አስተዳደር አካላትን ግልጽነትና ኃላፊነት በማስቀመጥ ከላይ እስከታች ያለው መዋቅር የራሱን ድርሻ እንዲወጣ፣ የራሱን ድርሻ የማይወጣ መዋቅር ካለ በዚህ ዘርፍ ያለው ተጠያቂነትንም ጭምር ያመጣ። ይሄ በተለያየ መንገድ መረጃ በመስጠት የአርሶ አደሩን የመሬት አስተዳደር ስራ በማዘመን ከዚህ ከሰርቲፊኬሽን ከዋስትና ጋር ተያይዞ መረጃ ያሳሳተ ወይም ያለ አግባብ ከህግና ከስርዓት ውጭ አድሎ የፈጸመ እና ሌሎችንም ሁኔታዎች በግልጽ አስቀምጧል። ይሄ ባለይዞታው ብቻ ሳይሆን ይሄን የሚመራው የተቋም አመራር ባለሙያ በዚህ ረገድ ህግና ስርዓት ተከትሎ ካልሰራ ተጠያቂነትን ያስቀመጠበት ሁኔታ እንዳለ ማየት ይቻላል ማለት ነው እና ይሄ መሬት በመሬት በቢሮ ደረጃ በተዋረድ በታችኛው መዋቅርም ያለውን በተገቢው መንገድ ለማየት የተሞከረበት ነው። ሌላኛው ይህ አዋጅ የአካባቢው ማህበረሰብና የዚህ የባህል ተቋማት ተሳትፎ በማረጋገጥና እውቅና በመስጠት የበለጠ ተሳትፎ ያሰራር አካባቢያዊ ባህላዊ እና ማህበራዊ የችግር አፈታት ስርዓቶችን እውቅና ሰጥቷል። ከዚህ በፊት አርሶ አደሩ በማሳው ላይ ያለማውን ቋሚ ንብረት መሸጥ አይችልም ነበር። አሁን ግን ቋሚ የማይንቀሳቀስ ቤቱን ጨምሮ ከዚህ የፍራፍሬ ልማት አቮካዶ፣ ብርቱካን፣ ማንጎ፣ ሌሎች ከዚህ ጋር የተያያዙ እነሱን ታሳቢ አድርጎ ቤቱንም በዛ ልክ መሸጥ የሚችልበት እድል የሰጠበት ነው። ይሄ እንደ አንድ ትልቅ ለውጥ የተወሰደ ነው። አዋጅ ይሄ ሲፈቀድ ምናልባት አርሶ አደራችን ለቋሚ ፍራፍሬ በተለይ ለማይንቀሳቀሱት ልዩ ትኩረት ሰጥቶ የሚያለማበት ሁኔታ እንዳለ ማየት ይቻላል። በስጦታም በውርስም ለሚፈልገው አካል መሬት ያስተላልፋል ያልነው ከዚህ በፊት ያልነበረ በተለይ በትልቁ ከውርስም ከስጦታም ጋር በተለየ ደረጃ ደግሞ በተለይም የመንግስት ሰራተኛው ከቤተሰቦቻቸው በውርስና በስጦታ የገጠር መሬትን ማግኘት እንደሚችሉ ደንግጓል። በዚህ አዋጅ የገጠር መሬት ባለይዞታዎች የይዞታ መብትን ለፈለጉት ሰው በስጦታ በውርስ ማስተላለፍ መብትን ይሄ አጎናጽፏል። በተለይ የመንግስት ሰራተኛው ከዚህ በፊት እድሜው 18 ዓመት የሆነና የገጠር ነዋሪ የሆነ ነው የሚለው እና በርካታ ዝቅተኛ የገቢ ምንጭ ያላቸው በመንግስት ስራ የተቀጠሩ የጽዳትና ተላላኪ የጥበቃ እና ሌሎችም የክልሉ መንግስት በአንድ ወቅት ለነሱ ብቻ ይሄ 252/2009 አዋጅ ቁጥር ይሄን ባይደነግግም በተለየ ሁኔታ ፈቅዶ ነበር። አሁን ግን ከዛ በላይ እድል ካለው የመንግስት ሰራተኛው አሁን ግብርና አይደለም የምንለው ዘመናዊ ግብርና የተማረ ኃይልም ጭምር ፈልጓል። እድገቱም ከዛ ጋር የሚረጋገጥ ነው። ባህላዊ የመሬት አያያዝና የግጭት አፈታት ስርዓቶችን ግምት ውስጥ አያስገባም ነበር።
እና የመሬት ግጭት ሲነሳ ብዙ ጊዜ ወደ መደበኛ ፍርድ ቤት ብቻ የመሄድ ነበር። አሁን ግን ይህ አዋጅ አንዱ በትልቁ የፈታው ሽምግልና አንዱ የግጭት ያለ አለመግባባትን የሚፈታበት አማራጭ ሆኖ እንዲካተት አድርጓል። በተለይ በሁለት ተከራካሪዎች ወይም ግጭት በሁለቱ እነሱ የመረጡትን ሽማግሌ መምረጥ ይችላሉ። ስለዚህ የመሬት ጉዳይ በሁለት መንገድ ይታያል ማለት ነው። አንዱ በሽምግልና፣ ሁለተኛው መደበኛ ፍርድ ቤት ነው። ስለዚህ ከዚህ በፊት ይህን ሽምግልና እንዳንድ እውቅና አልሰጠም ነበር። አሁን ይህ ህግ ከለላዞ ይህን ደግሞ የእኛ ክልል አርሶ አደር የእኛ ክልል ህዝብ አብሮት ያደገ አብሮት የመጣ እሴት አለ። ይህን ለማድረግ ብዙ ጊዜ ወደ ወረዳ ማዕከል ወደ ዞን ማዕከል ባለጉዳዮች ላይሄዱ ይችላሉ። የገጠር ባለይዞታው መሬትን የመጠቀም መብት እንዳለው ሁሉ በአግባቡ ደግሞ በመሬት አጠቃቀሙ መሰረት ካልተጠቀመ ቅድም እንደገለጽኩት እርምጃዎችንም ጭምር አካቶ የመጣበት ሁኔታ እንዳለ ማየት ይቻላል ማለት ነው። በመሬት አስተዳደርና አጠቃቀም ተግባራት ዙሪያ ለሚከሰቱ ህገወጥ ተግባራት የወንጀል ተጠያቂነትና የሚወሰዱ እርምጃዎችን በግልጽ ማካተት ይችላል። ይሄ ማለት ልዩ ልዩ ድንጋጌዎች አሉ በዚህ ረገድ። አንደኛው ማንኛውም የግል ወይም የወል ወይም የመንግስት ይዞታ በህገወጥ መንገድ የወረረ ይሄን ያደረገ በግል ማንኛውም ሰው የግልም ወይም የወል ወይም የመንግስት ተቋሚ የሆነውን ይዞታ በህገወጥ መንገድ ዋስትናው ያልሆነውን ከወረረ ከብር 30 ሺህ እስከ 100 ሺህ ወይም ከ1 ዓመት እስከ 5 ዓመት የሚደርስ ጽኑ እስራት ወይም በሁለቱም ጭምር የሚቀጣበት ሁኔታ እንዳለ ማየት ይቻላል ማለት ነው። ጉዳት ካደረሰ ከ50 ሺህ እስከ 150 ሺህ ወይም ከ3 ዓመት እስከ 7 ዓመት በሚደርስ ጽኑ እስራት ወይም በሁለቱም ይቀጣል። ይሄ በገጠር መሬት ያለ ነው። ሌላኛው ሶስተኛው ማንኛውም ሰው ባልተፈቀደ ቦታ ላይ ማንኛውንም ግንባታ የሰራ ወይም እንዲሰራ የፈቀደ የተቋሙን አመራር ባለሙያ ያልነው ከዚህ ጋር ተይዞ ነው። ይሄ በመሬት አጠቃቀሙ መሰረት ካልሰራ ከብር 25 ሺህ እስከ 50 ሺህ ወይም ከ1 ዓመት እስከ 3 ዓመት ለሚደርስ እስራት ወይም በሁለቱ የሚቀጣበት ሁኔታ ነው ያለ። አራተኛው ማንኛውም ሰው ከመሬት አጠቃቀም እቅድ ውጭ ይዞታውን ጥቅም ላይ የዋለ ከብር 20 ሺህ እስከ 50 ሺህ ወይም ከ1 ዓመት እስከ 3 ዓመት በሚደርስ እስራት ወይም በሁለቱም የሚቀጣበት ሁኔታ አለ። አምስተኛው ሐሰተኛ የመሬት ይዞታ ማስረጃ ያቀረበ ሐሰተኛ የመሬት ማስረጃ ያቀረበ ሰው ባለሙያም ከብር 10 ሺህ እስከ 25 ሺህ ወይም ከ1 ዓመት እስከ 3 ዓመት በሚደርስ ጽኑ እስራት የሚቀጣበት ሁኔታ አለ። ማንኛውም ሰው ስድስተኛው መሬት የሸጠ መሬት አይሸጥም። ይሄ በህገ መንግስታችንም አሁን ባለው ሁኔታ መሬት አይሸጥም። ወይም መሬት የሸጠ ወይም የገዛ እንደሆነ ከብር 100 ሺህ እስከ 200 ሺህ ወይም ከ1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት ወይም በሁለቱም ይቀጣል። የመጨረሻውና ሰባተኛው በዚህ ድንጋጌ በዚህ አንቀጽ ንዑስ አንቀጽ 1 እስከ ንዑስ አንቀጽ 6 የተደነገገው እንደተጠበቀ ሆኖ የፍትሐ ብሔርና የወንጀል ኃላፊነትን በተመለከተ ለጉዳዩ አግባብነት ያላቸው ሌሎች ህግጋት ድንጋጌዎች ተግባራዊ ይደረጋሉ ነው የሚለው። አዋጁ በክልል ምክር ቤት ጸድቋል። በህትመት ላይ ያለ ነው። ያን ተከትሎ የደንብ የማዘጋጀት ስራ ጀምረናል። ከሚመለከታቸው አካላትም ከደንቡ ቀጥለን ደግሞ መመሪያዎች ይወጣሉ። ደንቡ በአስተዳደር ምክር ቤት ሲጸድቅ መመሪያዎችም በዛ ልክ ይወጣሉ። በከተማ ዙሪያና በከተማ አካባቢ ያሉ ባለይዞታዎች ላይ መሬት መሸጥ ወይም የጨረቃ ቤት የምንለው ወይም ህገወጥ ግንባታ መገንባት ወይም ከዚህ በፊት ህገወጥ ግንባታ የገነቡ ይጸድቅላቸዋል የሚለው ትክክል አይደለም። የህግ መሰረትም የለውም። አርሶ አደሩ ቋሚ የማይንቀሳቀስ ቋሚ ንብረቱን በማሳው ላይ ያለማውን ይሸጣል፣ ቤቱን ጨምሮ። ቋሚ ማለት ከዚህ ከፍራፍሬ ልማት ጋር የሚያያይዘው በተለይ ይሄ አንዱ የአርሶ አደሩ ዝቅተኛ የመሬት መጠን 0.25 ሄክታር ነው እና ይሄን 0.25 ሄክታር በስጦታም በውርስም
ማስተላለፍ የሚቻልበት እድል አለ። ግን ከዛ በታች የሆነ መሬት ካለ በተፈጥሮ ገና ከመጀመሪያው ጀምሮ ያ መሬት የሱ መሆኑ ሲረጋገጥ ለአንድ ብቻ ወይም ለአንድ ግለሰብ ብቻ በስጦታ ወይም በውርስ የመስጠት ነው። ያችን ከ0.25 ሄክታር በታች ያለች መሬት ላበበ ለከበደ እየከፋፈለ መሸጥ ምናምን ማለት አይቻልም። ይሄ በግልጽ መያዝ መቻል አለበት። በልዩ ሁኔታ በተፈጥሮዋ ያች መሬት 500 ካሬ ሜትር ተብላ ከዛ በፊት የምትታወቅ የተመዘገበች ከሆነች ነው ስጦታ ምንም ማድረግ የሚችል እንጂ የአርሶ አደሩ ዝቅተኛው የይዞታ መጠን እንደ ሀገርም በእኛ ክልል ሁኔታም 0.25 ሄክታር ነውና በዚህ ረገድ ያለው ትክክል አይደለም። በተለይ አሁን ህገወጥ ግንባታ የመገንባት ከዚህ በፊትም ያለውን አያበረታታም፣ ህጋዊ አይሆንም። በሌላ መንገድ ደግሞ ከዚህ በኋላም በመሬት አጠቃቀሙ መሰረት ሲፈቀድ ብቻ አርሶ አደራችን ተግባራዊ የሚያደርግበት ሁኔታ እንዳለ ማየት ይቻላል።